ሰባቱ የኃጢአት አይነቶች የሚባሉት እነማን ናቸው የሚለውን እንመለከታለን። መረጃውን ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። ቪዲዮዎቹ እየታዩ አይደለም፣ ፎሎወሮችም ቀንሳቸዋል። ስለዚህ መረጃውን በደንብ አዳርሱ ለሌሎችም ማለት ነው። እንግዲህ ሰባት የኃጢአት አይነቶች በዓለማችን ላይ ተሰርተው እንዳለፉ አሁንም እየተሰሩ እንደሆነ መጽሐፍ ቅዱሳችን በግልጽ ቋንቋ አስቀምጦልናል ማለት ነው። ይህንን ነገር እስቲ እንወቀውና እኛም ራሳችንን እንመረምርበታለን። እግዚአብሔርን ደስ እያሰኘሁት ነው አይደለም የሚለውን ነገር እንመለከትበታለን እና በጽሞና እንድትከታተሉኝ ጠይቃችኋለሁ ማለት ነው። እንግዲህ ሰባት ኃጢአት አይነቶች አሉ ሲባል ቀድሞም ተሰርቷል። ጠቢቡ ሰለሞን ከፀሐይ በታች አዲስ ነገር የለም ብሎ ያለው ከዚህም አንጻር ነው። ድሮ የተሰሩት በኦሪት አሁንም ደግሞ እየተሰሩ ነው። ስለዚህ እስኪ እንያቸው። አንደኛው እንግዲህ የመጀመሪያው ከአባታችን ከአዳም የሚጀምረው ኃጢአት አይነት ነው። እሱም ደግሞ አምላክነትን መሻት ነው። አምላክነትን ሽቶ አዳም እንደበደለ ሁላችንም እናውቃለን። በሱ ምክንያት የውርስ ኃጢአት ይዞን ክርስቶስ ተወልዶ ከሲኦል ባርነት ነፃ እስከሚያወጣን ድረስ ሞቶ በዛ ኃጢአት ውስጥ ስንማቅቅ እንደነበር ሁላችንም እናውቃለን ማለት ነው። ስለዚህ ይህ ኃጢአት አዳም አምላክነትን መሻት ነው። ያ ኃጢአት ደግሞ አሁንም በዘመናችንም አለ። ብዙዎች እኔ ክርስቶስ ነኝ፣ እኔ ኢየሱስ ነኝ፣ እኔ ሌላ ነኝ እያሉ እጅግ ብዙዎች ተነስተው በቅርብ ጊዜያቶች ውስጥ ራሱ በጣም የተቸገርንባቸው ጊዜያቶች እንደነበሩ ታስታውሳላችሁ ማለት ነው። በተለይ መርካቶ ተክለ ሃይማኖት አካባቢ ያላችሁ ወጣቶች ይሄን ጉዳይ ታስታውሱታላችሁ። እኔ ድንግል ማርያም ነኝ እሱ ልጄ ኢየሱስ ነው እያሉ ብዙ ሲሉ የነበሩ ሰዎች እንደነበሩ ታስታውሳላችሁ። ስለዚህ ኃጢአት አዳም አምላክነትን መሻት አንዱ ኃጢአት አይነት ነው። ሁለተኛው ኃጢአተ ቃየል ነው። ይህ የኃጢአተ ቃየል ደግሞ የሚባለው ምንድነው ሲባል ወንድምን መግደል ነው። ወንድምን እንግዲህ ሁላችንም እየገደልን ነው በአሁኑ ሰዓት ያለ ነው። ቃየል ወንድሙ አቤልን እንደገደለው በግፍ እኛም በዘመናችን ለማይረባ ጥቅም ብለን ለትንሽዬ ገንዘብ፣ ለትንሽዬ መሬት፣ ለጊዜው እንብለው አንብለው ለማናቀው ነገር እልህ ይዞን የሰው ገንዘብ ሽተን ሰውን ገፍተን ለመብላት በምንጥራቸው ጥረቶች ውስጥ አንዱ አንዱን እየገደለ እንዳይሻማኝ እንዳይጠይቀኝ ብለን የምናጠፋቸው ብዙ ነገሮች አሉ። የሚገርማችሁ ነገር ግን ይህ ሁሉ ነገር ቀሪ ነው። እኛ ከ3 ክንድ በላይ መሬት ይዘን አንሄድም። እሱም አፈር ይበላናል እንጂ ማናችንም ሀብትን ይዘን ወደ እግዚአብሔር መንግስት የምንገባ አይደለንም። ድንገት ዛሬ ተሻምተን ተረክበን ንብረታችን ሞተን ልናድርም የምንችልበት አጋጣሚ ስላለ እንደው ከእንደዚህ አይነት ኃጢአት ውስጥ እንደው ራሳችንን ብንጠብቅ ደስ የማያሰኝ ነገር ነውና ኃጢአተ ቃየልን ብንተው ጥሩ ነው ማለት ነው። ሶስተኛው እንግዲህ ጥቅመ ሰናዖር የሚባለው ወይም ደግሞ የባቢሎን ግንብ ባቢሎናውያን የሰሩት ግንብ የኃጢአት ግንብ ነው። ይህ ግንብ ለምን ተሰራ ሲባል እግዚአብሔርን መቃወም የያዙበት ስለሆነ ነው። እግዚአብሔርም አጋዕዝተ ዓለም ሥላሴ ወርደው ኑ እንውረድና አንዱ ያንዱን ቋንቋን ገለባብጠው ብሎ እስከ ማጥፋት የደረሱበት ማለት ነውና ከዚህ አንጻር እኛም በዘመናችን እግዚአብሔርን የሚቃወም እግዚአብሔርን ደስ የማያሰኝ እጅግ ብዙ ክፉ ስራዎችን እንደምንሰራ ሁላችንም እናውቃለንና እግዚአብሔርን መቃወም ነው። እግዚአብሔር እንዲሁን ሲል አይሆንም ብለን እኛ እግዚአብሔር የሰራውን በሌላ መንገድ ለመስራት የምንጥርበት እጅግ ብዙ አስቸጋሪ ስራዎችን እንሰራለንና ይሄ ሶስተኛው የኃጢአት አይነት ነው ማለት ነው። አራተኛው እንግዲህ ኃጢአተ ሰዶም የሚባለው ነው። ኃጢአተ ሰዶም ወንድ ከወንድ ሴት ከሴት ሰው ከእንስሳ እጅግ በጣም ዘግናኝ የሆኑ ሩካቤዎች የሚደረጉበት ነው። ይህ ነገር እንግዲህ በዘመናችን እጅግ በጣም ፋሽን ሆኖ በአሁኑ ሰዓት በተለይ በሶሻል ሚዲያዎች ላይ እንደ ፋሽን ተቆጥሮ የሚወራበት አጸያፊነቱ ነውርነቱ ቀርቶ እግዚአብሔርን የሚያስቆጣ ትናንትና ሰዶምና ገሞራን በእሳት ያስጠፋ ነገር መሆኑን ረስተን ድጋሜ እኛ ራሳችን በዛ ኃጢአት ውስጥ ተነክረን እግዚአብሔርን የሚያሳዝን ስራ ሰርተን ህይወታችን ከበረከት ከረድኤት ከጤና እንዲጎልና እግዚአብሔርን የሚያስቀይም ቀፋፊ ኑሮ እንድንኖር እያደረገን ያለ ነው እና ይህንን ነገር እንደው ራሳችን ብንገዛበት ጸበል ብንሄድ መድኃኔዓለም ማረን ይቅር በለን ብንል በዚህ ህይወት ውስጥ ያለን የምናስበውም ካለን እባካችሁን ከዚህ ኃጢአት አይነት እንድትታቀቡ ያስፈልጋልና አራተኛው የኃጢአት አይነት ይህን ይመስላል ማለት ነው። አምስተኛው የኃጢአት አይነት ኃጢአተ እስራኤል ነው የሚባለው። እስራኤላውያንን በብዛት አንዴ በባቢሎን አንዴ በፋርሳውያን አንዴ በሮማውያን በብዙ መከራ ውስጥ እንዲቆዩ እንዲማረኩ
ከምድራቸው ከርስታቸው ውጭ እንዲኖሩ ስቃይ እንዲበሉ ያደረጋቸው የኃጢአት አይነት ነው። ይሄም ደግሞ ጣዖት ማምለክ ነው። ጣዖትን ማምለክ፣ መናፍስትን መጥራት፣ ለአጋንንት መሰዋት እጅግ በጣም ዘግናኝ የሆኑ ኃጢአቶችን ይሰሩ ነበር። ታቦተ ጽዮን እስከ መማረክ በፍልስጤማውያን እጅ እስከ መውደቅ የደረሱት በዚህ ኃጢአታቸው የተነሳ ነውና አሁንም በዚህ ኃጢአት ውስጥ ያለን እከሌን እንዲያርግልኝ ብለን ጠንቋይ ጋር የምንሄድ፣ እንደዚህ አርግልኝ ብለን መናፍስት ጠሪ ጋር የምንሄድ፣ እንደዚህ አርግልኝ እከሌን ብለን ሰይጣን አምላኪ ጋር ሰይጣን ጠሪ ጋር የምንሄድ እጅግ ብዙ ሰዎች አለን በዘመናችንም ማለት ነውና ይሄም ደግሞ እግዚአብሔርን የሚያሳዝነው ስራ ነው። እግዚአብሔርን ደስ አያሰኘውም። እግዚአብሔርን ያስቀይመዋል። ስለዚህ ህይወታችን የተሻለ አይሆንም። ሁሌ ባለንበት እየረገጥን እየዳከርን የምንኖርበትን አይነት ኑሮ ያዝብናል እግዚአብሔር ማለት ነው። ከዚህ በላይ መቅሰፍት የለም። ሰርተን ካልተባረከልን፣ አግኝተን ካልተባረከልን፣ የወለድነው ካልተባረከልን ምንም ትርጉም የለውም። እግዚአብሔርን የሚያሳዝን ስራ ከሰራን ሁልጊዜ በዚህ አይነት ስቃይ ውስጥ እንደምንኖር ደግሞ ልናውቅና ልናስተውል ይገባል ማለት ነው። ሌላኛው ስድስተኛው የኃጢአት አይነት ደግሞ ቅትለተ ዘካርያስ ነው። ቅትለተ ዘካርያስ ማለት ዘካርያስ በቤተ መቅደስ ውስጥ በግፍ እንደተገደለ ታውቃላችሁ። ያ ግፍ አሁንም በዘመናችን እየተፈጸመ ያለ ነው። መግደል ማለት በነፍስ ማጥፋት ብቻ ላይሆን ይችላል። እንጀራውን ማሳጣት፣ ጤናውን ማሳጣት፣ ቤቱን መበተን ሁሉ ከመግደል የሚተናነስ ስራ አይደለም ማለት ነው። ስለዚህ ብዙዎቻችን ያንን ነገር እያደረግን ተሰማርተን ያለ ነው። በግፍ ባልንጀራችን ስራውን እንዲያጣ እያደረግን፣ ቤተሰቡ ትዳሩ እንዲበተን እያደረግን፣ ጤናውን እንዲያጣ እያደረግን እጅግ ዘግናኝ ስራዎችን የምንሰራ ሰዎች አለን። እሱም ብቻ አይደለም፣ በአህዛብና በመናፍቃን የተነሳ በአሁኑ ሰዓት እጅግ ቤተክርስቲያን መከራ ውስጥ ያለችበትና ብዙዎች እየጠፉ እየሞቱ ያሉበት፣ ካህናት መንበሩ ስር እየታረዱ ያሉበት አይነት ኃጢአት ነውና ከዚህ ኃጢአት እንደው እግዚአብሔር እንዲጠብቀንም እየጸለይን ሀገራችንንም የመጠበቅ ስራ፣ ሃይማኖታችንን የማስጠበቅ ስራም መስራት ይገባናል። እኛም በዚህ ውስጥ ካለን በግፍ ሰዎች ላይ ግፍን እየፈጸምን የመግደል ያህል ስራ የምንሰራ ሰዎችም ልንታቀብ ይገባናል ማለት ነው። ሌላውና የመጨረሻው ሰባተኛው ሞተ ወልደ እግዚአብሔር ነው። ሞተ ወልደ እግዚአብሔር እንግዲህ ኢየሱስ ክርስቶስ እነዚህ ስድስቱ ኃጢአቶች ሲፈጸሙ ነው መጥቶ የተወለደውና ለኛ መስዋዕት እስከ መሆን የደረሰው። ሰባተኛው ሞተ ወልደ እግዚአብሔር ነው። ኢየሱስ ክርስቶስም በግፍ ያለ ኃጢአቱ እሱ ፈቃዱ ሆኖ ቢሆንም እነሱ ግን በግፍ ያለ ኃጢአቱ በሐሰት ክስ እንደሰቀሉት ሁላችንም እናውቃለንና ሞተ ወልደ እግዚአብሔር እግዚአብሔርን መግደል ማለት ነውና አሁንም በየቀኑኛ ደግሞ በሐሰት በመማል በሐሰት በመመስከር እጅግ የከፉ ሰው ላይ እንዲደረጉ የማይገቡ ነገሮችን እያደረግን እግዚአብሔርን ላይ የማድረግ ያህል ስራ እየሰራን ያለን ሰዎች አለና ከዚህ ድርጊታችንም ልንታቀብ ይገባናልና እነዚህ ሰባት የኃጢአት አይነቶች በዓለም ላይ ተፈጽመው ያለፉ አሁንም እንኳን ያልቀሩና እየተፈጸሙ ያሉ እግዚአብሔርን ደስ የማያሰኙ የከፉ ኃጢአቶች እንደሆኑ ልናውቅ ይገባልና በእነዚህ ውስጥ ያለን ሰዎች እባካችሁ ራሳችሁን መርምሩ፣ ራሳችሁን ቀድሱ፣ ራሳችሁን አንጹ። ሺህ ዘመን ላይኖር እግዚአብሔርን ደስ የማያሰኝ ስራ ሰርተን ነፍሳችንን መከራ ውስጥ ከተን ስጋችንን አስደስተን መኖር የለብንምና ከዚህ ድርጊታችን እንድንቆጠብ ያስፈልጋል ማለት ነው።